እንግዲህ ታሪኩ የሚጀምረው በ1912 ዘመን የአውሮፓውያን የዘመን ቀመር ነው። እንግዲህ ታይታኒክ ፊልም ታውቃላችሁ። ጄምስ ካሜሮን አሳምሮ ነው የደረሰው። እሱም ፊልም ያላየ ሰው አለ ብዬ አላስብም። እና ከወጣም ትንሽ ሰነባብቷን አመታትን አስቆጥሯል እና በ2000 ስንት እንደሆነ ባላውቅም እና ታይታኒክ ፊልም ላይ እንግዲህ እንደምታውቁት እንግዲህ ስለ አንዲት ሴት እና ስለ አንድ ወንድ ገጸ ባህሪ ነው። እንግዲህ ብዙ ጊዜ የሚያትተው ስለ ሁለቱ ሰዎች ፍቅር ነው። እነሱ እንግዲህ በምናባዊ ዓለም ውስጥ በፍቅር ተውጦ ነው እንግዲህ ያ ነገር ከበረዶ ግግር ተጋጭቶ ለብዙ ሰዎች ያው ሞት ምክንያት የሆነው እና ጉዞዋን ከአትላንቲክ ውቅያኖስ አድርጋ ሳውዝሃምፕተን ተነስታ ወደ አሜሪካ ነበር እየሄደች የነበረው። በዛ የጉዞ መንገድ ላይ ነው እንግዲህ ታይታኒክ ከበረዶ ግግር ጋር ተጋጭታ ያሰጠመችው። በዛ መስመጥ ውስጥ እንግዲህ ብዙ ሺህ ሰዎች እንዳለቁባት፣ ብዙ ሺህ መኮንኖች፣ ብዙ ሺህ እንደናንተ አይነት ቢጤ ሳይሆን እጅግ የተሻሉ የሚባሉ ወርቅና ብር ያላቸው ሰዎች ነበሩ። እንግዲህ እንዳለመታደል ሆኖ እንግዲህ እንደዚህ ነው ሞት። አንዳንዴ አጋጣሚዎች ደግሞ ቦታ አይመርጡም፣ ሰው አይመርጡም እና በዛ ጊዜ ብዙ ሺህ ሰዎች አልቀዋል። ያ ታሪክ እንግዲህ ጄምስ ካሜሮን አሳምሮ እንደደረሰው አይታችኋል። ታይታኒክን ላላያችሁ ደግሞ ብታዩት ከዛ እጅግ አስገራሚ ትዕይንት ታዩበታላችሁ። ታይታኒክ ላይ በጣም የሚገርመኝ ነገር ብዙ አይነት ሂደቶች ይከወኑበታል። አንዳንዶች በዛ ውጥንቅጥ ውስጥ ሆኖ ቫዮሊን እንዴት የሚጫወቱ ነበሩ። ሙዚቃ ይዘው መሳሪያ ይዘው የሚጨፍሩ ነበሩ። አንዳንዶቹ በጉቦም ለማለፍ እንደዚህ የሚሞክሩ ነበሩ። አንዳንዴም ደግሞ ጥግ ድረስ የሆነ ተስፋ መቁረጥ ይታይበታል። ብቻ ምን ልንገራችሁ በቃ የማይታይበት ትዕይንት የለም። ሙሉም ብታዩት እኔ በጣም ደስ ይለኛል። ታይታኒክ ለብዙዎቻችሁ መማር ይሆናል ብዬ አስባለሁ። እና ስታዩ ቢያንስ አንዳንድ ሰው አንድ እይታ ያያን፣ ሁለት እይታ ያያን፣ አንዳንዱ ደግሞ ከሶስት በላይ የሆነ እይታ ያያን እና እይታችሁን አስፍታችሁ ፊልሙን እዩትኝ። ትማሩበታላችሁ፣ ቁም ነገር ታገኙበታላችሁ። ቻው